እንዴት አመሻችሁ። እኔ የመጣሁት ከምዕራብ ጎጃም ዞን ከሰሜን አቸፈር ወረዳ ካሲኖ አራቦ ቀበሌ ነው የመጣሁት። እኔ የመሰከረው ለራሴ ነው። የዛሬ 2 ዓመት የመጀመሪያ ሬሳ ታቅፌ ግራ እጄ ሰላ ነበር። ጠጠር እንኳን እንዲች አድርጋ አትዝልኝ ነበረ። ብድግዬ ወደ ወቅሸት በመጣሁኝ በ2 ሰንበቴ ነውና አንዱ ግድም ትልቅ ክምር ነው፣ አንዱ ግድም ትልቅ ቤት ነው እና ከዛ መሃል እርኩም የምንለው ጥቁር አሞራ አለ። እሱ ሊወገኝ እየሮጠ መጣ። ማታ በህልሜ ነውና ከዛ ያን አሞራ በታመመችው እጄ እንድቻርጌ አፉን ይዤ በቀኝ እጄ 3 ጊዜ እንደመታሁትኝ ጸጉሯን መነኩሴ ነው የወርቅ መስቀል ይዞ በኋላ የቁሞ ልጅ ሰርተ መብላት እየቻልህ እስካሁን ሲያንከላች ቆየ ልቀቀው እንዳሉኝ ማለት ነው። 3 ጊዜ ነው የመታሁት ያን አሞራ እና ያን አሞራ ለቀቅ እንዳረኩትኝ አሞራውም ጠፋ። የወርቅ መስቀል ይዞ የነበረው መነኩሴ በኋላም ዙሬ ሳይው ጠፋ እና ከዛ ወዲህ እጄ ደህና ሆናልኛለችና እልል ብላችሁ አመስግኑልኝ። ሲቀጥል ደግሞ ዘንድሮ ሂዳር 4 ለሂዳር 5 ነው ቤተክርስቲያን ጽዬ ጥስቋም ቅዳሜ ቀን የነበረችውን አቦ ቤተክርስቲያን እጄ አስቀድሳለሁ ብዬ ስወስን ማታ በህልሜ ነው ሂዳር 4 ለሂዳር 5 ከሆነ ቦታ ቆይተን በባጃጅ እየርነን እያለን የሆኑ ሰዎች ይዙናል እና አንተ መታወቂያ ስጠኝ ይለኛል። እንካ ብዬ ስለው አንተ አለኝ ወንቅሸት ገብርኤል እኮ ና እያለ ይጠራሃል ሞነ ነው ማትሄድ ይለኛል። ጋሼ እንዴት አወቅ ብዬ ስለው የወንቅሸትና ያንተን ፍቅር አውቃለሁ አለኝ። እሺ እሄዳለሁ ብዬ ስለው መቼ ነው የምትሄድ አለኝ። 1 ቀን እሄዳለሁ አልኩትኝ። ያዘ በሽታ መቼ ነው የሚለቅህ አለኝ። 1 ቀን ይለቀኛል ጋሼ አልኩትኝ። ግን እንዴት አወቅ ብዬ ስለው እኔ ያንተን ነገር ሁሉ ነገር አውቃለሁ አለኝ። ከዛ ጥስቋምን ውዬ እሁድን መዘዋለን ሰኞ ከተማ ዋልን ዝም ብለን ጓደኞቼ ጋራ ማክሰኞ ልብሴንና ብር ብቻ ይዤ ብድግ እየመጣሁኝ የሚያመኝ ነበር ሆዴን ነው እንጀራ ያስበለኝም ነበር ውሃ ብቻ ነው የምጠጣ ነበር እና ልክ በገባው በ2 ሰንበቴ 4 ክንድ እባብ ነው የወጣልኝ። እልል ብላችሁ አመስግኑልኝ። እባቡ ሲወጣ 5 ሊትር ጸበል እንደጠጣሁ ነውና ሆዴን ሽው አድርጎበልኝ ያለ ወትሮው ምንድነው እንዳልኩ የሚበለኝ ብዬ እጄ በተራራ ነው ጸበል መጣ። ሽንት ቤት እየተጠቀሙ እያለ ነጠላ ጫማ ነው ለብሼ ነበረ። እኔ አላየሁትም። ወጦ ይሳባል በበታች። ከዛ ተረከዜ ሲነከኝ እግሬም ብድግ ጫማ እንዲያርግ ብድግ አርጅ ሳይ ይሳባል እና ድንቡልቡል ነው። ከዛ በቃ ሱሬን ሳልታጠቀም ልሮጥም አሰብሁኝ። አንዳንዴ ሊያስቅም ይችላል ሊያስለቅስም ይችላል ዘመድ። ግን መጨረሻ ላይ ማለት ነው ወረቀት ይዤ ነበርና በወረቀት ነው በእጄ ነው ሳብኩትኝ። አማራጫቶና በእጄ ነው ሳብኩትኝ። በእጄ ስስበው ግን መጨረሻ ላይ ስርዞ ነበርና ከወዲ አልነቀለኝ አለ። ግን እያለቀሱ ስስበው የተነቀለበት እንደዚህ አይን አለ ቹክቹክ ያለ አይን እና ያን እንዲያርየ ግልብጥ አርጌ ሳይው የነቀሉበት ደም ችፍችፍ ብሎን አገኘሁትኝ እና እግዚአብሔርን እልል ብላችሁ አመስግኑልኝ። ለኔ የደረሰ አምላክ ለእናንተ ይድረስላችሁ። እናንተም እንደኛ ቁማችሁ ለመመስከር አብቃችሁ። ስላዳመጣችሁኝ አመሰግናለሁ።